እሺ አሁን እኔ አንድ ጥያቄ ልጠይቅና እዛው ሁኜ እከታተላለሁ እሰማለሁ። አሁን እንደምሳሌ ኢየሱስ ክርስቶስ በእናንተ እንደ ነብይ ነው የምትቆጥሩት አይደለም? ቃል በቃል መልስልኝ። እንደ ነብይ ነው ይላል ባይብልም ይላል፣ ቁርአንም ይናገራል ነብይ ነው ይላል። ባይብል ላይም ነብይ ነው የሚለው። አሁን እንደምሳሌ በእናንተ አሁን በእስልምና ነብያቶች ብዙ አሉ አይደለም? አንድ እናርጋቸውና አሁን እንደምሳሌ ነብያት በእናንተ ነብያት አሁን እንደምሳሌ በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች የለም ይላል። እንድንበት አሁን ለእንድንበት የተሰጠን ኢየሱስ ክርስቶስ አሁን በዚህ ልክ የገለጹ በእናንተ በሙስሊሞች አሁን ነብይ አለ እንዴት እንደ ባይብል እንደ ቁርአንም እንደ እስልምናም አሁን ነብይ ሆኖ በዚህ ልክ እንደዚህ ራሳቸው አሁን መዳን በሌላ ከሱ ውጪ መዳን እንደሌለ የሚናገሩ አሁን ነብያት አሉ። ማን ነው እንደዛ የነገረን? እዛ ላይ ሐዋርያ ሥራ 4:12 ላይ መዳን በሌላ በማንም የለም ብሎ ያስተማረን ማን ነው? የሐዋርያ ሥራ የጻፈው ማርቆስ ነው አይደል? የጻፈው ሉቃስ ነው። የተናገረው ማን ነው? ሐዋርያ ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ብሎ የተናገረው ማን ነው? እንደዛ ብሎ የተናገረው ማን ነው? እሱ ላይ ጸሐፊው ነው ሉቃስ አይደለም። ጸሐፊውማ ሉቃስ ነው። ልክ ነህ። ጸሐፊው ሉቃስ ነው። ግን ሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ አንድ ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲሄዱ አንድ የሰለለ ሰው አገኙና ከዛ በኋላ በኢየሱስም ተነሳና ተራመድ አሉት። ከዛ በኋላ ምን አሉ? እንዴት ሊሆን ቻለ ብለው ሲጠይቁ ፈሪሳውያኖች እነሱ ምን አሉ? ይህ ስም ነው ያዳነው። ስለዚህ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ ስም የለምና ብለው አሉ። መዳን በሌላ በማንም የለም ሲባል በማንም የሚለው ነገር አንጻራዊ ሆኖ ነው የመጣው። ለምን በማንም ካልክ ስለ ማንነት ከሆነ የምታወራው ከክርስቶስ ሌላ ማንነት ማን አለ? ማን አለ? ማን አለ? አብና መንፈስ ቅዱስ። አብና መንፈስ ቅዱስ አያድኑም ወደሚለው ትምህርት ይመጣል። ስለዚህ አሁን በማንም ሲል እያወራ ያለው ስለ አንጻራዊ ነገር ነው እያወራ ያለው። በዚህ በመጣው ነብይ፣ በዚህ በተከበረው ባሪያው ይላል እኮ በባሪያው እያለ እየነገረ ባሪያው መሆኑን እየነገረ ጌታ እንዳለው እየነገረ ከዛ በኋላ ሌላ ነገር ነው ወደ ሌላ ካታጎራይዝ ለማድረግ የምትችለው ነገር አይደለም። ስለዚህ በማንም ሲል እዛ ጋር የመጣው በማንነት ይለያል። በማንነት የሚለይ ነው። ከሰው በማንነት ይለያል። ምክንያቱም ኢየሱስ በማንነት ከኔ ጋር እኩል አይደለም። በምንነት ነው አንድ አይነት ነኝ ነገር። ምክንያቱም እሱም ሰው ነው እኔም ሰው ነኝ። በምንነት ከሆነ ማለት ነው። በማንነት ግን ከኛ ይለያል። እሱ ነብይ ነው፣ መሲህ ነው። እሱ ደግሞ